ነገር ግን የተቀበሉ ሰዎችን ይሸኙ ነበርና አንድ አባት ነበሩ። አንድ ሰው ቅዱስ ስጋውን ክቡር ደሙን ከተቀበለ በኋላ ሰውነቱን አወከው ወይንም ደግሞ ሆዱን ታወከና ወዲያውኑ ሰውነቱ ውስጥ ስለታወከ አስመለሰው። እየሰማችሁ ነው? አስመለሰው እና እኚህ አባት ያ ቅዱስ ቁርባን የተቀበለ ሰው እንደሆነ ሲያውቁ ያስመለሰውን መልሰው እሳቸው በሉት። እንዴት የአምላክ ስጋና ደም መሬት ይነካል ብለው ማለት ነው። ኦዛ አነስ ሰከንድ አነስ ነው ያሸው ዲያቆን ነው ያሸው። ይሄ እኮ ምንም እኮ ተራ ሰው የሚመልሰው እኮ ነው። በእናትህ ይሄ እኮ ቀላል ነገር እኮ ምን ነው። ተራ ሰው ይመልሰው። ግን ከዛ በፊት ዋሽታል ውሸት ነው አልከኝ። ማን ነው ያሸው? ዲያቆኑ ነው? እኔ ነኝ ዋሸሁት? ይሄ እኮ ምናልባት የሆነ ቤተክርስቲያን የሆነ አጋጠመኝ። ይሄ እኮ ስለ ትምህርት ስለ ሃይማኖት አስተምረን ጠይቀኝ እንጂ ይሄ እኮ የሆነ አጋጣሚ እኮ ነው። ማንም ይቅርታ ግን ማለት ነው። ይቅርታ ከጅማሬው ጀምርልን። ምናልባት የኛ ላይ ሆንም ይችላል እኮ። አይ በቃ የራሳቸው አባት ነው። ወደፊት እኔ ጋር ያለው ይሄ ነው። ቆይ ከጅምሩ ያለው ይሄ ነውና ችግር የለውም። እኮ እዚህ ጋራም ኮንፈርም እያደረገ ነው። ቆይ አንዴ እንደው ሙሉና አዳምጠው። ቆይ ሙሉና አዳምጠው። ከዚህ በኋላም ብዙ ነገር አለ የሚናገረው። አንዴ እናስያዘው። ስለዚሁም ሌላም አባት አሉ። አንድ ቅዱስ ቁርባን የተቀበለ ቆራቢ ሰው መንገድ እየሄደ እንቅፋት ቢመታው ደሙ ቢፈስ መሬት ላይ እንዳነካ ብለው አውራ ጣቱን ጠብተውለት። ይሄ ሁሉ የሚደረገው ግን ለማን ክብር ነው ሲባል ለቅዱስ ስጋውና ለክቡር ደሙ ለጌታችን ክብር ሲባል። ኦኬ። አንድኛው ደግሞ ጣቱን እንደዚህ ደማ ተቆርጦ ማለት ነው። ምን ከወሰደ በኋላ አምላኩን ስጋና ደሙን ከወሰደ በኋላ ጣቱን ሲደማው ጣቱን ደሙን ማለት ነው ይጠባዋል ማለት ነው። ለምን? የአምላክ ስጋና ደም መጽሐፍ ላይ አለ። ከመጽሐፍ ላሳያችሁ እንደሆነ የእግር ጣቱን አነስ አይደለም እንዴ? የእግር ነው ጭራሽ? የእግር አውራ ጣቱን ነው። ይኸው መጽሐፉን ልክፈትላቸው። የአባታችን መባጽዮን ይህን ነገር ያደረጉ አክቹዋሊ መባጽዮን ገድለ መባጽዮን ላይ መግቢያው ላይ ማለት ነው ምዕራፍ 1 ላይ ታገኙታላችሁ። ምን ይላል? ከዕለታት በአንድ ቀን ቅዱስ ስጋውና ክቡር ደሙን ከተቀበለ በኋላ አንድ ልጅ ከቤተ ክርስቲያን አለ ወጥቶ ሲሄድ እግሩን እንቅፋት ተመቶ ደሙም ከመሬት ፈሰሰ አለ። እግሩን እንቅፋት መቶት ደሙ ፈሰሰ። እውቀትን የተሞላ ይህ ሕፃን ይህንን አይቶ ደረቱን መታ። ስለሱም ደሜ ይፍሰስ አለ። ስለምኑ? ስለ ወድቆ እንቅፋት መቶት ደሙ ስለፈሰሰ ማለት ነው። ስለዛ ደሜ ይፍሰስ አለ። ከዛ በኋላስ እያደነቀም ከቤቱ እስኪደርስ ከኋላው ተከተለው አለ። ከዛ በኋላስ ከሱም ዘንድ ደርሶ ስለ መድኃኔዓለም ስጋና ደም አለ ክብር የደማውን ጣቱን ምን እስኪደርቅ ድረስ ጠባው አለ። ኦኬ፣ በዚህ አልቅም። ጣቱን ጠባው። ከዛ በኋላስ ምን ይላል? ይቀጥላል።